መንገድን አዘጋጁ። ተወዳጆች እንደምን ሰነበታችሁ? እግዚአብሔር አምላክ ሕዝቡን ለመጎብኘት መንገድን አዘጋጁ በማለት ይናገረናል። ይህንን በተመለከተ ከትንቢተ ኢሳይያስ ምዕራፍ 57 ከቁጥር 14 እስከ 16 የሚገኘውን የእግዚአብሔርን ቃል አነብና እንጸልያለን። የእግዚአብሔር ቃል እንዲህ ይላል፣ እርሱም ጥረጉ፣ መንገድን አዘጋጁ፣ ከሕዝቤ መንገድ እንቅፋትን አውጡ ይላል። ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ፣ የተቀጠቀጠውን ልብ ሕያው አደርግ ዘንድ፣ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ። መንፈስም የፈጠርኩትን ነፍስ ከፊቴ እንዳይዝል ለዘላለም አልጣላም፣ ሁልጊዜ አልቆጣም በማለት እግዚአብሔር ይናገራል። ተወዳጆች እግዚአብሔር አምላካችን መሐሪ አምላክ ነው። እግዚአብሔር አምላካችን ትውልድን ለማሳረፍ በተለይ በእውነተኛ ንስሐ ወደ እግዚአብሔር ወደ አምላካቸው ለመመለስ ራሳቸውን ላዘጋጁ ሰዎች እግዚአብሔር ቅርብ ነው፣ ይገናኛቸዋል። በዚህ ክፍል ላይ የሚናገረው በተለይ በፈርሃ እግዚአብሔር የሚመላለሱ እግዚአብሔርን የሚወዱ ለእግዚአብሔር ባሪያዎቹ ለአገልጋዮቹ እግዚአብሔር ምንድን ነው የሚለው? ከሕዝቤ መንገድ ላይ እንቅፋትን ጥረጉ፣ ኃጢአት፣ በደል፣ አለመታዘዝ፣ ክፋትን፣ መለያየትን፣ ጨለማን አስወግዱ። ይህ የሚሆነው ደግሞ ሰዎች በእውነት የእግዚአብሔርን የልቡን ሐሳብና ፈቃድን በመናገር እግዚአብሔር መሐሪ፣ ቸር፣ ለዘላለም የማይቆጣ ምሕረቱ ከትውልድ እስከ ትውልድ መሆኑን ይህንን የእግዚአብሔርን እውነት በማወጅ ሰዎች ከታሰሩበት በደል፣ ኃጢአት፣ ጨለማ መለስ እንዲሉ የእግዚአብሔር አምላካችን ፈቃድ ነው። ለዚህ ነው እግዚአብሔር አምላካችን ከሕዝቤ መንገድ እንቅፋትን አስወግዱ ይላል። ዛሬ ብዙ ሰዎች በጥላቻ፣ በቅናት፣ በክርክር፣ በመለያየት፣ በክፋት፣ በአመፅ ተይዘው በእግዚአብሔር ቤት የሚመላለሱ እንደገናም ደግሞ ከእግዚአብሔር መንገድ የራቁ እጅግ ብዙዎች አሉ። ዘልቀን ራሳችንን እንደገናም ሰዎች የታሰሩበትን ጠላት በልባቸው ውስጥ ያከበረውን ክፉ ነገሮችን ዘልቀን ስንመለከት የምንመለከተው አንድና አንድ ነገር ነው። በውስጣቸው የበቀለው የኃጢአት ኃይል የእግዚአብሔርን ምሕረት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነትን ሰውሮባቸው እግዚአብሔር አምላካችን ጋር ፈጽመው ተጣልተው በራሳቸው መንገድ ርቀው የሄዱትን ሰዎችን መመልከት እንችላለን። እግዚአብሔር አምላክ እንዲህ ይላል፣ መንፈስ ሁሉ የፈጠርኩት ነፍስ በፊቴ እንዳይዝል ለዘላለም አልጣላም በማለት እግዚአብሔር አምላክ ይናገራል። ለዘላለም አልጣላም፣ ሁልጊዜ አልቆጣም። ተወዳጆች እግዚአብሔር አምላካችን መሐሪ ነው፣ የምህረት አምላክ ነው። ወደ እግዚአብሔር አምላካችን መለስ እንድንል እግዚአብሔር አምላካችን ይፈልጋል። እዚህ ክፍል ላይ በዋናነት የሚናገር የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ፣ የተቀጠቀጠውን ልብ ሕያው አደርግ ዘንድ፣ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታ ስፍራ እቀመጣለሁ። ልባቸውን ለእግዚአብሔር የሰጡ በልባቸው የእግዚአብሔርን መንግሥት የእግዚአብሔርን ጽድቅ ለሚሹ ሰዎች እግዚአብሔር አምላካችን ይገናኛቸዋል። ተወዳጆች እግዚአብሔር አምላካችን ታላቁን ጉብኝት ያደረገው በመድኃኒታችን በጌታችን በኢየሱስ ክርስቶስ ነው። እግዚአብሔር ወልድ ወደዚህ ምድር ለመምጣት ከፊት ለፊቱ ያለውን የማዳንን የዘላለም ሕይወትን የእግዚአብሔር ልጅነትን ለመግለጽ እግዚአብሔር አምላካችን አስቀድሞ መልእክተኛውን ዮሐንስን በመላክ ከሕዝቡ መካከል እንቅፋትን በመጥረግ ወደ እውነተኛ ንስሐ በመግባት ከእግዚአብሔር አምላካቸው ጋር እንዲተባበሩ በማድረግ የጌታን መንገድ ሲያዘጋጅ እንመለከታለን። በዚህ ዘመን ያለነው እኔና እናንተ ደግሞ እግዚአብሔርን የምናውቅ ዛሬ ይህ ሕዝብ ከታሰረበት መራራ እስራት እግዚአብሔር አያየኝም አይፈርድልኝም በማለት ከእግዚአብሔር መንገድ ከራቀበት ነገር ላይ መለስ እንዲል ወደ እግዚአብሔር ወደ አምላካችን ልቡን ዘንበል እንዲያደርግ
የእውነትን ቃል በቅንነት የምንናገር ሰራተኞች እንድንሆን እግዚአብሔር አምላካችን ያዘናል። ለዚህ ነው እግዚአብሔር አምላካችን ጥረጉ፣ መንገድን አዘጋጁ፣ ከሕዝቤም እንቅፋትን አውጡ ይላል። እግዚአብሔር አምላክ ሰዎች በበደልና በኃጢአታቸው እንዲጠፉ የማይፈቅድ እግዚአብሔር ዛሬም ቆም ብለው ራሳቸውን በማየት ከጥፋት መንገድ ከኃጢአት መንገድ አምልጠው ወደ እግዚአብሔር መንግሥት እንዲጨመሩ የእግዚአብሔር ፈቃድ ነው። ስለዚህ እግዚአብሔር አምላካችን ወንጌል እንዲሰበክ ይህ የምስራቹ የእውነት ቃል የሕይወት ቃል እንዲሰሙ የእግዚአብሔር አምላካችን በጎ ፈቃድ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እስኪ እንጸልያለን። እግዚአብሔር ሆይ ዛሬም በተለያየ ጨለማ በሕይወት እስራት በፍርሃት በጠላት ዲያብሎስ ቀንበር ስላሉት ስለ ብዙዎች እንጸልያለን። ግራ ለተጋቡ በጎውን ማን ያሳየናል በማለት እውነትን ለተጠሙ በልባቸው ሐዘን ስብራት ለገጠማቸው ወገኖች ወንድሞች እህቶች እንጸልያለን። በጌታ በኢየሱስ ክርስቶስ ስም አእምሯቸውን ያሳወረ ማንኛውም ጨለማ በጌታ በኢየሱስ ክርስቶስ ስም የወደቀ እንዲሆን እንጸልያለሁ። የእግዚአብሔር መንፈስ ቅዱስ መለኮታዊው እጅ ወደ እነዚህ ወገኖች እንዲደርስ ጣልቃ እንድትገባ እንቅፋት ከመንገዳቸው እንዲነሳ ወደ እግዚአብሔር ሐሳብና ፈቃድ እንዲመለሱ ጸልያለሁ። እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብለው ወደ ተናገረው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘንበል እንዲሉ ከእግዚአብሔር ምሕረትን ይቅርታን እንዲቀበሉ በኢየሱስ ክርስቶስም መንፈስ ቅዱስ እንድታግዛቸው እንድትረዳቸው ጸልያለሁ። ሁሉ ደግሞ ለክብር ይሁን በጌታ በኢየሱስም። ተወዳጆች እግዚአብሔር ይባርካችሁ። ዛሬም በብዙ እስራት ግራ መጋባት ላሉት ወገኖች እየጸለይን ይህንን የምስራቹን የማዳኑን ወንጌል እንናገር። እግዚአብሔር ይባርካችሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረትና አንድነት ከአሁን እስከ ዘላለም ከሁላችን ጋር ይሁን። አሜን።